ማታ ከስራ ደክሜን ገብተን አልጋችን ላይ ጋደም ስንል እንቅልፍ እምቢ የሚለን በጠዋት ከእንቅልፋችን ስንነሳ ምንም አይነት ከባድ ስራ ሳንሰራ ከፍተኛ ድካምና አቅም ማጣት የሚሰማን እንዲሁም ትንሹም ትልቁም ነገር ቶሎ የሚያናድደን ስንቶቻችን ነን? አሁን ይህንን ቪዲዮ በምትመለከቱበት ቅጽበት ራሳችሁን በቅንነት ጠይቁ። አሁን ባላችሁበት ሁኔታ ውስጣችሁ ምን ያህል ሰላም ነው? ወይስ ስለ ነገ እያሰባችሁ? እንኳን ወደ የስኬት መንገድ ዩቲዩብ ቻናል በሰላም መጣችሁ። ውድ ቤተሰቦቼ፣ በአሁኑ ጊዜ ጭንቀትና ውጥረት ወይም ስትሬስ የዘመናችን ትልቁ በሽታ ሆነዋል። የኑሮ ውድነቱ፣ በስራ ቦታ ያለን ጫና፣ የሶሻል ሚዲያ ማለቃ የሌለው ጫጫታ፣ ሁሉም ነገር ተደማምሮ ጣዊ ሰላማችን ነጥቆናል። ዛሬን መኖር አቅቶን ትላንት በተፈጠረ ነገር ስንቆጭ ወይም ነገ ሊመጣ ባለው ነገር ስንፈራ ቀናችን ያልፋል። ነገር ግን ዛሬ አንድ ትልቅ የምስራች ይዤላችሁ መጥቻለሁ። ጭንቀትን ለማስወገድና ሰላማችን ለመመለስ የግድ ወደ ውድ ሆስፒታል መሄድ፣ ብዙ ገንዘብ አውጥቶ ሐኪም ማማከር ወይም ሩቅ አገር ሄዳችሁ ማረፍ አይጠበቅባችሁም። እዚሁ ቤታችን ውስጥ ሆነን ምንም አይነት ገንዘብ ወጪ ሳናወጣ ጭንቀታችንና ውጥረታችን ሙሉ ለሙሉ መቆጣጠር የምንችልባቸው እጅግ ጠቃሚና ሳይንሳዊ መንገዶች በጥልቀትና በሰፊው ያሳያቸዋለሁ። ከእናንተ የሚጠበቀው ቪዲዮን እስከ መጨረሻ ብቻ መከታተል ነው። ወደ መፍትሄዎችና ተግባራዊ እርምጃዎች ከመግባታችን በፊት እስኪ መጀመሪያ ጭንቀት ራሱ ምንድን ነው የሚለውን ነገር በደንብ እንረዳ። የስነ ልቦና ምሁራን ጭንቀትን ሲገልጹት በአንድ ወቅት የተፈጠረ ትክክለኛ ታሪክ እንደ ምሳሌ ያነሳሉ። አንድ አስተማሪ ተማሪያቸውን እያስተማሩ ሳለ አንድ ኩባያ ውሃ በእጃቸው አነሱ። ተማሪዎቹ ግማሹ ባዶ ነው ወይስ ግማሹ ሙሉ ነው የሚለውን የተለመደ ጥያቄ ሊጠይቁን ነው ብሎ ጠበቁ። መምህሩ ግን ፈገግ ብሎ ይህ በእጄ የያዝኩ ኩባያ የውሃ ክብደቱ ምን ያህል ይመስላችኋል ብለው ጠየቁ። ተማሪዎቹም የተለዩ ግምቶችን ተናገሩ። መምህሩም በመቀጠል እንዲህ አሉ፣ የዚህ ኩባያ ትክክለኛ ክብደት ምንም ለውጥ አያመጣም። ዋናው ቁም ነገር ኩባያውን ለምን ያህል ጊዜ በእጄ እንደያዝኩት ነው። ለአንድ ደቂቃ ብቻ ቢይዞ ምንም አይከብደኝም። ለአንድ ሰዓት ቢይዞ ግን እጄን ሊያመኝ ይጀምራል። ቀኑን ሙሉ ቢይዞ ደግሞ እጄ ይደነዘዛል፣ አቅም አጣለሁ። ኩባያውን መሬት ላይ እስከምጥለው ድረስ ህመሙ ጽኑ ይሆናል። ውድ ቤተሰቦቼ፣ ጭንቀትም ልክ እንደዚህ ኩባያ ውሃ ነው። በሕይወታችን የሚያጋጥመን ችግር ለአጭር ጊዜ ብናስብባቸው ምንም ችግር አያመጡም። ነገር ግን ያንን ጭንቀት ለሰዓታት፣ ለቀናት፣ ለወራት በውስጣቸው አምቀን ከያዝን አእምሮአችን በድካም ብቻ ሳይሆን አካላዊ ጤናችንንም ሙሉ ለሙሉ ያቃውሳል። ስለዚህ ቤታችን ውስጥ ሆነን ይህንን ጭንቀት ለማስወገድ 5 እርምጃዎችን እንፈጽም። አንደኛ እርምጃ፣ በጥልቅ መተንፈስ። ጥልቅ የመተንፈስ ልምምድን የዕለት ተዕለት ሕይወታችን አካል ማድረግ ነው። ጭንቀትና ፍርሃት ሲሰማን አእምሮአችን ሳያውቀው ሰውነታችን ወደ አደጋ ጊዜ ዝግጅት ያስገባል። በዚህን ጊዜ የልብ ምታችን በፍጥነት ይጨምራል፣ ትንፋሻችን አጭርና የተቆራረጠ ይሆናል፣ እንዲሁም ደማችን በፍጥነት ይረጫል። ይህንን የተረበሸ የሰውነት ስራን ለማስቆም ቤታችን ውስጥ ጸጥ ያለና ምቹ የሆነ ቦታ ፈልገን መቀመጥ አለብን። ወንበር ላይ ወይም መሬት ላይ ዘና ብለን ከተቀመጥን በኋላ አይናችን ጨፍነን በአፍንጫችን አየር ወደ ውስጣችን አጥብቀን እናስገባለን። አየሩን ወደ ሆዳችን ከላክን በኋላ ለጥቂት ሰኮንዶች ውስጣችን እናቆያለን። በመቀጠልም በከፍተኛ እርጋታ በአፋችን ቀስ እያልን እናስወጣለን። ይህንን ድርጊት ምንም ሳንቸኩል ሀሳባችን ሙሉ ለሙሉ አየሩ በሚገባበትና በሚወጣበት መንገድ ላይ ብቻ አድርገን ለ5 ወይ ለ10 ደቂቃ ስናደርገው በሰውነታችን ውስጥ ትልቅ ታምር ይፈጥራል። ለጭንቅላታችን ምንም የሚያሰጋ ነገር የለም፣ ተረጋጋ፣ ሁሉም ነገር ሰላም ነው የሚል የኬሚካል መልእክት እንልካለን። ይህ ልምምድ በቅጽበት ውጥረትን አርግቦ የሰላም ስሜትን ይሰጠናል። ሁለተኛ እርምጃ፣ የዲጂታል እረፍትን ማድረግ ወይም በስክሪን መራቅ። አብዛኞቻችን በስራ ደክመን በውጭ ዓለም ተጨናንቀን ወደ ቤት ስንገባ እረፍት እናደርጋለን ብለን ወደ አሁኑ ስልካችን እናነሳለን። ነገር ግን ፌስቡክ፣ ኢንስታግራም ወይም ቲክቶክ ላይ የምናየው የሌሎች ሰዎች ሕይወት አሊያም ደግሞ በየዜና ማሰራጫ የምንሰማ አሳዛኝና ዘግናኝ ዜና የነበረብንን ጭንቀት በእጥፍ ነው የሚጨምረው። ስለዚህ ቤታችሁ ስትገቡ በተለይ ማታ ከመተኛታችሁ ቢያንስ 1 ወይም 2 ሰዓት በፊት ስልካችሁን፣ ላፕቶፓችሁንና ቴሌቪዥኑን ሙሉ ለሙሉ አጥፉት። ስልካችሁን ከምተኙበት አልጋ አርቃችሁ ሌላ ክፍል ውስጥ አስቀምጡት። ያንን ከስክሪን ነፃ የሆነ ጊዜ
ከቤተሰባችሁ ጋር ፊት ለፊት በመታየት በማውራት ሞቅ ባለ ሻይ በመጠጣት ወይም አእምሮን የሚያሳድግ ጥሩ መጽሐፍ በማንበብ አሳልፉት። ሶስተኛ እርምጃ ሀሳባችን በወረቀት ላይ ማፍሰስ። ጭንቀት በብዛት የሚፈጠረው በብዙ ሀሳቦች፣ የነገ ስጋቶችና የትናንት ቁጭቶች ጭንቅላታችን ውስጥ ሲረባረቡብንና መውጫ ሲያጡ ነው። ይህንን የሀሳብ መረብ ለመሰብሰብ ቤታችሁ ውስጥ አንዲት ቆንጆ መስታወሻ ደብተርና ስክሪፕቶ አዘጋጁ። ብቻችሁን ሆናችሁ በውስጣችሁ የሚመላለሰውን የሚያስጨንቃችሁን፣ የሚያስፈራችሁና የሚያናድዳችሁ ነገር በሙሉ ምንም ሳትደብቁ ዝም ብላችሁ ወረቀት ላይ ጻፉት። ማንም ሰው አያነበውም፣ ለራሳችሁ ብቻ ነው። ስጽፉት ወዲያውኑ መፍትሄ ብታገኙለት እንኳን ያ ከባድ የሀሳባችሁ ሸክም ከጭንቅላታችሁ ወጥቶ ወረቀቱ ላይ ሲያርፍ በሚገርም ሁኔታ ትልቅ እፎይታ ይሰማቸዋል። አእምሮአችሁም አሁን ወረቀት ላይ ሰፍረዋል፣ ስለዚህ እኔ መጨነቅና ማስታወስ አይጠበቅብኝም ብሎ ዘና ይላል። አራተኛ እርምጃ አካላዊ እንቅስቃሴ መስራት። ጭንቀትን ለማስወገድ የግድ ውድ ክፍያ ከፍለን ጂም ቤት መሄድ የለብንም። ጭንቀት ሲበዛ ሰውነታችን ውስጥ ኮርቲሶል የተባለ ጎጂ የውጥረት ሆርሞን ከሰውነታችን ውስጥ አጥቤን ለማስወገድ አካላዊ እንቅስቃሴ ማድረግ እጅግ በጣም ወሳኝ ነው። ቤታችሁ ውስጥ ሆናችሁ የሳሎን ወይም የመኝታ ቤታችሁን በረንዳ በመጠቀም ለ20 ደቂቃ ያህል የስፖርት እንቅስቃሴያችሁን ስሩ። ገመድ መዝለል ትችላላችሁ፣ ፑሻፕ መስራት ትችላላችሁ። ወይም ደግሞ ምንም አይነት እንቅስቃሴ የማይመቻችሁ ከሆነ በቃ ደስ የሚላችሁንና የሚያነቃቃ ሙዚቃ ከፍታችሁ ቤታችሁ ውስጥ ብቻችሁን ዝም ብላችሁ ዘና በሉ። ሰውነታችን በተፈጥሮ ደስታ፣ ኃይልና እርካታን የሚሰጠውን ኤንዶርፊን የተባለ የደስታ ሆርሞን ያመነጫል። ይህም የጭንቀትና የድብርትን ስሜት ወዲያውኑ አጥቦ በማስወገድ አዲስ ሰው ሆናችሁ እንድትወለዱ ያደርጋቸዋል። የመጨረሻና አምስተኛ እርምጃ ምስጋናን መለማመድ። አብዛኛውን ጊዜ የምንጨነቀው በሕይወታችን ውስጥ በሌለን ባልተሳካን ነገር ላይ ብቻ ስለምናተኩር ነው። ነገር ግን የሰው ልጅ አእምሮ በአንድ ጊዜ በሁለት ተቃራኒ ነገሮች ላይ ማለትም በጭንቀትና በምስጋና ላይ ትኩረት ማድረግ በፍጹም አይችልም። ስለዚህ አእምሮአችን ማሰልጠንና ወደ በጎ ነገር ማዞር አለብን። ማታ ወደ አልጋችሁ ስትሄዱ አይናችሁን ጨፍናችሁ በዛን ቀን ውስጥ ላገኛችሁት ቢያንስ ለ3 ጥሩ ነገሮች ፈጣሪን አመስግኑ። ነገሮች ትላልቅ መሆን የለባችሁ። ዛሬ በሙሉ ጤንነቴ ከቤቴ ወጥቼ ስለገባ አመሰግናለሁ፣ ወይም ይህን ቆንጆ ስራ ስላገኘው አመሰግናለሁ ጻፉ፣ ወይም በልባችሁ አስቡ። ትኩረታችሁ በሕይወታችሁ ከጎደለ ነገር ወደ ሞላ ነገር ሲዞር ጭንቀትና ውጥረት በውስጣችሁ ቦታ ያጣና ለዘለቄታው ይሸሻል። እንግዲህ የተከበራችሁ የስኬት መንገድ ቤተሰቦች፣ ጭንቀትና ውጥረት የዚህ ዓለምና የሕይወታችን አንድ አካል ቢሆንም ሕይወታችንን እንዲቆጣጠሩና ደስታችን እንዲሰርቁ ግን መፍቀድ የለብንም። እነዚህም በሰፊ ያየናችሁን ጥልቅ መተንፈስ፣ ከዲጂታል ዓለም የመራቅ፣ ሐሳብን የመጻፍ፣ አካልን የማንቀሳቀስና ምስጋናን የማብዛት ልማዶች የዘወትር ተግባራችሁ ካደረጋችሁ በውስጣችሁ የሚፈጠረውን አስደናቂ የሰላም ስሜት በቃላት ሊገልጹ አልችልም። እስኪ ዛሬውኑ ቆራጥ ውሳኔ አድርጉና ንገሩኝ። አሁን ካወራናቸውና በሰፊ ካየናችሁ መፍትሄ ውስጥ ዛሬ ማታ ቤታችሁ ስትገቡ ወዲያውኑ ተግባራዊ የምትጀምሩት የትኛ ነው? አእምሮን የሚያረጋጋውን የትንፋሽ ልምምድ፣ ስልክን የማጥፋት ውሳኔ፣ ሐሳብን በወረቀት ላይ ማስፈር፣ ስፖርት መስራት ወይስ የሞላውን አይቶ ማመስገን? የትኛውን ብትመርጡ ትልቅ ለውጥ እንደሚያመጣ እርግጠኛ ነኝ። ስለዚህ እባካችሁ ውሳኔያችሁን አሁኑኑ ኮሜንት ላይ ጻፉልኝ። የሁላችሁ አስተያየት በጉጉትና በደስታ አነባለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁትና በውስጣችሁ አንዳች የሰላምና የተስፋ ስሜት ከፈጠረላችሁ ላይክ ማድረጋችሁን አትርሱ። እንዲህ አይነት ሕይወትን የሚያቀሉ ስነ ልቦናን የሚገነቡና ስኬትን የሚያፋጥኑ አዳዲስ ቪዲዮዎች ሁልጊዜ እንዲደርሳችሁ የስኬት መንገድ ቻናላችንን ሰብስክራይብ አድርጋችሁ የደውል ምልክቷን በማብራት ቤተሰብ ይሁኑ። በሕይወት ሩጫ ጭንቀት ለበዛበት፣ አቅም ላጣና ሰላም ለሚፈልገው ሰው ሁሉ ይህንን ቪዲዮ ሼር በማድረግ የሰላም መልእክተኛ ይሁኑ። እስከ ቪዲዮ መጨረሻ ድረስ አብራችሁ ስለቆያችሁ ከልብ እያመሰገንኩ አእምሮአችሁ ሰላም፣ ቤታችሁም የደስታ ምንጭ የሚሆንበት የተባረከ ጊዜ ይሁንላችሁ። በሌላ ቪዲዮ እስክንገናኝ ድረስ ቸርን ሰንበት።